የዚህን ጊዜ ታዲያ አዛማዶ ድምጹን አጥፍቶና ምራቁን ውጦ ሲያንዣብብ የቆየው ሻምበል ኻሊድ ኢብኑ ወሊድ ፈረሱን ኮለኮላት። ያለ አንዳች ከልካይ ከመቅጽበት የተራራው አፋፍ ላይ ጉብ አለ። ነብዩ ባደራ ካስቀመጧቸው ጥቂት ቀስተኞች በስተቀር የሚመክተው አላገኘም። ሻምበሉና ጭፍሮቹ የቀሩትን ደጀኖች በሙሉ ጀናዛቸው እስካይለይ ድረስ ቆራረጣቸው። ከነዚህ ሁሉ ጽኑ ሸሂዶች መካከል አንደኛው ጀናዛ የተለየው በጣቱ ነበር ይላል። ፊቱን ከትፈውታልና። በዚህን ጊዜ የሙስሊሙ ሰራዊት ከሃዲያኑ ቀለበት ውስጥ ወደቀ። ከፊት እግረኛ ሰራዊት ከጀርባ ደግሞ ፈረሰኛ በጋዞች ነብዩንና ባልደረቦቻቸውን ማጥቃት ጀመሩ። እነ ኻሊድ በቀየሱት ስትራቴጂ የጦርነቱ ትርክት ሙሉ ለሙሉ ተቀየረ። ሙስሊሞች ተዋከቡ። ጥቂት ፈልቅቀውት የነበረው የድል ደጃፍ እጃቸውን ቀርጥፎ በኃይል ተዘጋ። ከውጭ ቀሩ። በዚህ ቀውጢ ሰዓት በእንቅርት ላይ ጆሮ ደግፍ እንዲሉ ነብዩ ተገድለዋል የሚል አሉባልታ ተናፈሰ። አሉባልታው የሙስሊሞችን ጉልበት አራደው።